እዚህ ሱቆችን እየገባሽ ስትለምኝ ያየውሽ ነበርና ምን ተቸግረሽ ነው እየለምንሻለሽ? እኔ አሁን ለልጆች ቀለብ ነው ያስቸግረው ለኔ ቆቆሎ ዱቄት ለማስፈጣት ነው ሌላ ችግር። ለቀለብ ተቸግረሽ ነው የምትለምኝ? ነው። መልካም ማለት ዛሬ አትለምኝም። ለቀለብ የሚያስፈልግሽን ነገር እኔ ገዛልሻለሁ። መኪናው አስገብቼ ሸኝሻለሁ። ጦሳይ አንጀ ጦሳይ ባረከው። በጣም ደስ ብሎሻል? በጣም ደስተኛ ነሽ? አንጀቴ በጣም ተደስቷል። በእውነት እግዚአብሔር ምስክሬ ነው፣ አምላክ ምስክሬ ነው። እንኳን ደስ ያለሽ። እኔ በጣም ደስተኛ ሆንኩኝ። አምላክ እኔ ተጨንቄ ዛሬ በቃ ተደሰትኩኝ። ተባረክ ልጄ፣ ተባረክ ልጄ፣ ተባረክ። አምላክ ይባርከው ልጄ፣ የኔ ልጅ ነህ። አሜን። ባለቤቷ ሞቶ ለእናቶች አብላ ነፍስ ይማር ይበሉ ብላ የላከችው አደራ ነው። ቤትም እንደሌሎት በረንዳ እንደሚያድሩ ስለነገሩን ለእርሶ አንድ መልካም እህት ከኛ ጋር ስላለች ለእርሷ ገንዘብ እንሰጣታለን። እሷ ጋር እየመጡ በየቀኑ ምግብ የሚበሉበትን ምግብ ቤት ተዘጋጅቷል። እህታችን ጋር እየመጡ ገንዘቡን እየተቀበሉ ምግብ ይበላሉ። እሺ 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 እኔ እናት አንቺ ጋር ሲመጡ
ቁርስም ይሁን ምሳ ለአንድ ወርም ቢሆን አብያቸው ያው አደራውን ተቀበይ አንቺ መልካም ሰው ነሽ እግዚአብሔር ይባርክ እኔ በአላህ ስም ካድማታለሁ እሺ እናት እሺ ሽሮም ትፈልግ ምንም ትፈልግ ምክንያቱም ብሩ በእጄ ልስጥሽ ሲላት አስፈጭቶ የሚሰጠኝ ሰው የለም አብስሎ የሚሰጠኝ ሰው የለም ማለት በዓልን ምክንያት በማድረግ ሆስፒታል ውስጥ ከሚገኙ ከተቸገሩ ወገኖች እናቶች አባቶች ጋር ቆይታ የምናደርግ ይሆናል። መላው ኢትዮጵያውያን መልካም የገና በዓል እንዲሆንላችሁ እመኛለሁ።
በዓል እንዴት ነው? የኢድ በዓል እንግዲህ ሰው የሚሰራውን እያየ ማሳለፍ ነው እንጂ እግዚአብሔር ሰላምና ጤንነትን ስለሰጠ ማመስገን ነው እንጂ ቤተሰብ እንግዲህ ስራሮ ሮቢ የሚባልበት አካባቢ በተፈጠረው አለመግባባት ያላቸውን ሀብት ንብረት ሁሉንም ነገር ጥሎ ተፈናቅሎ ከመጡ በኋላ የሚያርፉበት ቤትም አልነበረም። ይሄንን አሁን የሚኖሩበት ቤት ከዛሬ 3 ወር በፊት የሚኖሩበትን መኖሪያ ቤት ሰርተን ሰጥተናቸው ነበር። በዓሉንም ማሳለፍ እንደሚከብዳቸው ስለተረዳን በዚህ መልኩ በዓልን አሳልፈናል። እንዴት ነው ዛሬ ቀኑ? ጥሩ ቀን ነበር። እንደዚህ ያለው ደስታ ከተከተኩኝ ከተፈናቀል በ7 ዓመቴን ይያለሁ ሲንከራተት የነበረኝ እግዚአብሔር ዛሬ እናንተን ሊሆን ዛሬ በጣም ደስተኛ ነኝ። ሁሉ ነገር ቤታችን ገብቷል። እግዚአብሔር የነሱን ቤት ይግባቸው። ሰው ተኮበሩ ኢማ ነጋ ወልካ ዋቂና ምን እዳማስ አሜን። ደሳለሽ ሆነ ቀኑ እንዴት ነው? ደስ የሚል ቀን ነው። በእንደዚህ አይነት መልኩ አሳልፋለሁ ብለሽ አስበሽ ነበር? በጣም ጨንቆኝ ነበር። አሁን ማታ ጊዜ ደስታዬንም አልቻልኩም። እያየሁሽ ነበር ቅድም ልጆችሽን ይዘሽ የሰውን እጅ ስታይ ወደዚህ ወደዛ ስትሉ
በኋላ መለመን ታቆሚያለሽ። አማኑኤል ከኛ ጋር ነው። ቤተክርስቲያን አባላት በላኩት መልእክት ስራ አስጀምርሻለሁ። 3 ኩንታል በቆሎ እና ስራ ማስጀመሪያ ብር ይዘሽ ገበያ ውስጥ የምትሰራበት ቦታ ተመቻችቷል። ከዛሬ ጀምረሽ ወደ ቀድሞ ንግድ ስራ ትመለሻለሽ። ደሳለሽ በእውነት ቀኑ እንዴት ነው? ደስ የሚል ቀን ነው። በእንደዚህ አይነት መልኩ አሳልፋለሁ ብለሽ አስበሽ ነበር? አላሰብኩም። በጣም ጨንቆኝ ነበር። አሁን ማታ ጊዜ ደስታዬንም አልቻልኩም። እያየሁሽ ነበር ቅድም ልጆችሽን ይዘሽ የሰውን እጅ ስታይ ወደዚህ ወደዛ ስትሉ